አሁን ላይ የኢትዮጵያ ሃይ ስኩል ተማሪ እንዲሁም ደግሞ የዩኒቨርሲቲ ተማሪ መሆን በጣም አስቸጋሪ ነገር ነው። ለምን እንደዛ አልክ ካላችሁኝ አብዛኛው ከእናንተ ታላላቅ ያሉ ሰዎች እያቸው አንኢምፕሎይድ ናቸው ወይም ደግሞ ባልተማሩበት ስራ እየገቡ ነው። ካልተማሩበት ስራ በጣም ብዙ አመት ተምረው ቢዝነስ ሊከፍቱ ነው እየተማሩት ወይ የሚል ጭንቅላታችሁ ላይ ሊመጣ ይችላል። እና በጣም ከባድ ነገር ታላላቆቻችሁ ብዙ ተምረው አለማግኘት ስታዩ ውስጣችሁን ይሰብረዋል። የፈለገ የትምህርት ፓሽን ቢኖራችሁ ወደፊት ስታዩ አንኢምፕሎይመንት ካያችሁ ውስጣችሁን ይሰብረዋል። እና ስራ እንደዚህ አይነት ስራ ለመስራት ለምን እማራለሁ ብላችሁ እያሰባችሁ ሊሆን ይችላል። ነገር ግን ያ ኮምፕሊትሊ ሮንግ ነው። እየተማራችሁ ብዙ ኦንላይን ቢዝነስ መስራት ትችላላችሁ። ለምሳሌ እኔ የማየው ዳሎል ኢንተርቴንመንት የሚባለው ታውቁታላችሁ ብዬ አስባለሁ። ዶክተር ነው ግን ኮንተንትም ክሬተር ነው። እሱንና ኮንተንት ክሬሽንን አጣጥሞ የያዘ ሰው ነው። ስለዚህ እናንተ በዚህኛው ፓዝ ባይሳካላችሁ ራሱ በዚህኛው ፓዝ ሊሳካላችሁ ይችላል። ስለዚህ እናንተ ሳይድ ኢንካም ያስፈልጋችኋል። ተማሪዎች ሆናችሁ ውጭ ሀገር ቢሆን የራሳችሁን ስራ ትሰራላችሁ ምናምን ብቻ እናንተ የምታገኙት ከ18 አመት በኋላ ወላጅ ሊደግፋችሁ አይችሉም። ትወጣላችሁ። ምንም ይሄ ወላጅ ስለሚጠላቸው ነው ምናምን ብላችሁ እንዳታስቡ። እዚህ ሀገር በደንብ ነው ወላጅና ልጅ ይዋደዳሉ። አሪፍ ነው። ወላጅና ልጅ ይዋደዳሉ። ነገር ግን ከ18 አመት በኋላ ይወጣሉ ማለት ነው። ምናልባት እኛ ሀገር ላይለመድ ይችላል። ነገር ግን ውጭ ሀገር ማለት ነው ከ18 አመት ካለፈ በኋላ አብዛኛው ሰው ይወጣል። ከዛ ደግሞ አዲስ ህይወት ይጀምራል ማለት ነው። ምን ማለት ነው አዲስ ህይወት ማለት? የራሱን ስራ መስራት ይጀምራል። ካፌዎች ላይ የሆነ ነገር ብቻ ተቀጥሮ ብር እርን ማድረግ አለበት። በእነሱ ላይ ጥገኛ እንዲሆን አይፈልጉም ወላጆቹ ማለት ነው። እኛ ሀገር ግን ዩኒቨርሲቲ ነው ቀጣይ የሚላከው። ዩኒቨርሲቲ የሚላክለታል። አንዳንድ ጠንካራ ሰዎች አሉ፣ ጎበዝ ሰዎች አሉ ስራ የሚሰሩ ማለት ነው። ከዩኒቨርሲቲም ሆነው በጣም አሪፍ ነገር ነው። ከዛ ላይ ወላጆቻቸውን የሚያግዙ ማለት ነው። ከወላጅ ብር ከመጠበቅ ይልቅ ራሳቸው ሰርተው እርን የሚያደርጉ ሰዎች አሉ። ዛሬ ማሳያችሁ ፊዚካል ስራ እንዴት እንደምትሰሩ አይደለም፣ ኦንላይን ስራ እንዴት እንደምትሰሩ ነው። ለፊዚካል ስራ ሰንፋችሁ ለቀራችሁ ሰዎች እንዲሁም ዩቲዩብ ላይ ቲክቶክ ላይ ብዙ ሰዓት ስክሮል ለምታደርጉ ሰዎች ነው። ይሄ ኦንላይን ቢዝነስ ከፊዚካል ቢዝነሱ ምንም አይለየውም። በጣም ሀርድ ስራ ነው። ኦንላይን ቢዝነስን እንዳንቁት። ፊዚካል ስራ እንደምታዩት ሁሉ ኦንላይን ስራ እንድታዩ ትፈልጋለሁ። አሁንም የምነግራችሁን 5 ስቴፖች ተከትላችሁ የራሳችሁን ኦንላይን ቢዝነስ ማቋቋም ትችላላችሁ። አንደኛ የሚሆነው ውስጣችሁን አዳምጡት ነው። ውስጣችሁን አዳምጡት ስላችሁ አብዛኞቻችሁ ልስቁም ትችላላችሁ አውቃለሁ። በጣም ከዚህ ቪዲዮ ላትጠብቁት የማትጠብቁት ነገር ነው። ውስጣችሁን አዳምጡ ማለት ኦንላይን ቢዝነስ ዝም ብላችሁ ጀምራችሁ ከስራችሁ መውጣት የለባችሁም። እናንተ የጀመራችሁት ቢዝነስ ከውስጣችሁ ጋር የሚገናኝ ነገር አለ። ውስጣችሁ ሌላ ነገር የሚል የምትሰሩት ሌላ ነገር የሚል ከሆነ አንድ ቀን ማቆማችሁ አይቀርም። ውስጣችሁን ስሙት። ምንድነው የሚላችሁ? ምንድነው ኦንላይን ቢዝነስ መጀመር የምትፈልጉት? ቪዲዮ ኤዲቲንግ ነው መጀመር የምትፈልጉት? ግራፊክ ዲዛይን ነው መጀመር የምትፈልጉት? ፍሪላንሲንግ ነው የፈለጋችሁት? ቲሸርት ዲዛይን፣ ድሮፕ ሺፒንግ፣ ፎሬክስ፣ የፈለጋችሁትን እኔ አላቅም ብቻ የፈለጋችሁትን ውስጣችሁ የሚላችሁን አሁን ይሄን ቪዲዮ ፓውዝ አድርጉት ለ10 ሰከንድ። ምንድነው ውስጣችሁ የሚላችሁ? ይሄን ቪዲዮ ፓውዝ ላላረጋችሁ ሰዎች አሁንም ፓውዝ አድርጋችሁ ውስጣችሁን አዳምጡት። ላረጋችሁ ሰዎች ምን እንዳላችሁ አንድ ወረቀት ላይ ጻፉልኝ። አሁን አንድ ወረቀትና እስክሪብቶ ያስፈልጋችኋል። ይሄን ለማምጣት ደግሞ 15 ሰከንድ ውሰዱ። አሁን ወረቀትና እስክሪብቶ ካመጣችሁ በኋላ ያንን የመጣላችሁን ሀሳብ ጻፉት። ምክንያቱም ሀሳቦች ይመጣሉ፣ ሀሳቦች ይሄዳሉ። ነገር ግን ሀሳቦቻችሁ ማጻፍ ማለት ነው። ኮምፒውተር ላይ ከመጻፍ አይፎን ላይ ወይም ስልካችሁ ላይ ሪማይንደር ከመጻፍ ይለያያል። ለምን ካላችሁኝ የምትጽፉትን በእጃችሁ የምትጽፉትን አትረሱትም። አብዛኛው ጊዜ ለፈተናም ትሪክ ከፈለጋችሁ ተማሪዎችም እስከሆናችሁ ድረስ ለፈተና ስታጠኑ ያጠናችሁትን ነገር ዝም ብላችሁ በአይናችሁ ሳይሆን ጻፉት። ስትጽፉት ሚሞራችሁ ውስጥ ይቀመጣል። ስለዚህ ይሄ እንደ ፈተና ቲፕ መውሰድ ትችላላችሁ። ስለዚህ አሁን የፈለጋችሁትን መረጣችሁ። እኔም ከዚህ ከእናንተ ጋር አብሬ እመርጣለሁ ማለት ነው። እኔ መረጥኩት ፍሪላንሲንግ ነው። ለምን ካላችሁኝ ብዙ ጊዜ የፍሪላንሲንግ ቪዲዮዎችን አይቻለሁ። እንዲሁም ደግሞ ስለ ፍሪላንሲንግ ብዙ ኢንፎርሜሽን አለኝ። ሁለተኛ የሚሆነው ዩቲዩብ ላይ ገብቼ እማራለሁ። ይሄ ቪዲዮ በነጻ ለምትማሩት ነው። ከፈለጋችሁ ኮርስ ገዝታችሁ መማር ትችላላችሁ፣ የፈለጋችሁትን ማለት ነው። ከፈለጋችሁ ከኬሊክስ አካዳሚ ነው። እኔ የማውቀው እዛ ነው። ኬሊክስ የሆነስ መዋለ የፈለጋችሁትን ነገር እዛ ላይ አብዛኛው አለ ብዬ አስባለሁ። እዛ ላይ ገብታችሁ መግዛት ትችላላችሁ። ያንን ስኪል የፈለጋችሁትን ስኪል ዩቲዩብ ላይ ከፈለጋችሁ ኮርስ የሚሸጡ ሰዎችም አሉ። ኮርስ የሚሸጡ ሰዎች ጋር ሄዳችሁ ማግኘት ትችላላችሁ ማለት ነው።
እኔ የፍሪላንሲንግ ቪዲዮዎችን ማየት እጀምራለሁ ማለት ነው። ከዛ ይሄንን ለመውሰድ ስንት ያስፈልጋችኋል፣ ስንት ቀን፣ ስንት ጊዜ ካላችሁ ራሳችሁ ውስጣችሁ ብቁ ናችሁ እስኪላችሁ ድረስ ራሳችሁን አታቻኩሉት። ገና ናችሁ፣ ጊዜው እየሄደ ነው አውቃለሁ፣ ነገር ግን ገና ናችሁ። ምን ማለት ነው ካላችሁኝ ለመማር ጊዜ መቼም መማር ትችላላችሁ። ጊዜው ግን እየሄደ ነው። አሁን ዛሬ ካልጀመራችሁ ነገ ጀምራለሁ፣ ከነገ ወዲያ ጀምራለሁ፣ ከነገ ወዲያ ምናምን እያላችሁ አታስቀጥሉት። ነገር ግን የፈጀውን ይፍች ተማሩ ነው ለማለት ፈልጌ ነው። ያንን ትምህርት ከተማራችሁ በኋላ የራሳችሁን ቢልድ ኦንላይን ፕሬዘንስ ትሰራላችሁ። ኦንላይን ፕሬዘንስ ምን ማለት ነው ካላችሁኝ ቲክቶክ ላይ ወይም ዩቲዩብ ላይ የፈለጋችሁ ሶሻል ሚዲያ ላይ ፕሬዘንቱ ነው። ምን ማለት ነው? አሁን እኔ የቪዲዮ ኤዲቲንግ እሰራለሁ። አብዛኛው ክላይንት የመጣው ዩቲዩብ ወይም ደግሞ ቲክቶክ ከጀመርኩ በኋላ ነው። ይሄን ምንም የማልክደው ነገር ነው። ለምን ካላችሁኝ አብዛኛው ሰው የእናንተን ስራ ያያል። የእናንተን ስራ አይቶ ነው እንጂ የሚመጣው እናንተን አይቶ አይደለም የሚመጣው። ዝም ብዬ አንድ ሰው አይቼ ቪዲዮ ኤዲተር ነህ ብዬ አልጠይቀውም። ለምን? አብዛኛው ሰው ቪዲዮ ኤዲተር ነው ብዬ ስለማላስብ። ይሄ ጀነራል የሆነ ትሩዝ አይደለም። እናንተን ማየት አለባቸው። ምን አይነት ሰዎች እንደሆናችሁ ማየት አለባቸው። ቪዲዮ ኤዲተር ነኝ ብላችሁ ሳይሆን መልቀቅ ያለባችሁ ይህን ቪዲዮ ዛሬ የሰራሁት እንዲህ ነው እንዳለ ቲክቶክ ቪዲዮ ላይ ማየት ትችላላችሁ። የመጀመሪያ አካውንቴ ማለት ነው፣ የተዘጋው አካውንቴ እዛ ላይ የተዘጋው ላይ አክቹሊ ማየት አችሉም ጠፍቷል። ነገር ግን አሁን ላይም የተሰራውን ካያችሁት የሪል ስቴት አሁን ለምሳሌ አብዛኛው ሰው 4000 ምናምን ሰው ነው ያየው። እሱ ላይ ካያችሁት ይሄን ቪዲዮ ይሄ ሪል ስቴት አንድ ሪል ስቴት ሪሌተር ምናምን ብዬ ሰራውታል። እሱን ከዙም ብዙ ሰው ነው ያገኘሁት ማለት ነው። ያንን ቪዲዮ አይተው ይሄ ልጅ ቪዲዮ ኤዲት ያደርጋል፣ ይሄ ልጅ እንትን ያደርጋል ብለው ከዛ ነው ወዲያው ቪዲዮ ኤዲቲንግ የሚቀጥሯችሁ ማለት ነው። ስለዚህ እናንተ ኦንላይን ፕሬዘንሳችሁን ማስተካከል አለባችሁ። እንደምንም ብላችሁ ነው ከፈለጋችሁ ለውጥ አድርጋችሁ ራሳችሁን መምጣት ትችላላችሁ። ፊታችሁን ሸፍናችሁ ሻይ ከሆናችሁ ማለት ነው ከካሜራ ጋር እንደዚህ ፍጥጥ ብላችሁ ማውራት የማትችሉ ከሆነ ከፈለጋችሁ ቮይስ ኦቨር አድርጋችሁ መስራት ትችላላችሁ። ነገር ግን እናንተ የቢዝነሳችሁ ፌስ መሆን ብትችሉ አሪፍ ነገር ነው ማለት ነው። አራተኛ ደግሞ የሚሆነው አሁን ባላችሁ ነገር ጀምሩ። ምንም እስኪመጣ አትጠብቁ። ለምን መሰላችሁ? ብር ኖሮኝ ኮርስ ገዝቼ እማራለሁ ምናምን የሚል አስተሳሰብ እንዳይኖራችሁ። ለመሰላችሁ ዩቲዩብ ላይ ከኮርሱም አክቹሊ በላይ ሊሰጧችሁ የሚችሉ ኮርሶች አሉ። በአማርኛ ስለሆነ ምንም ነገር አይቀይርም። በአማርኛ ስለሆነ ምናልባት ሊቀልላችሁ ይችላል። ነገር ግን ክብደቷ አይለያይም፣ ኮንሰፕቱ አይለያይም። ነገር ግን እንግሊዝ ከውጭ የመጣውንም ብታዩ አሪፍ ነው እያስባለሁ። የዩቲዩብን መጀመሪያ ሞክራችሁት ከዛ አድቫንስ ለማድረግ ከፈለጋችሁ ኮርስ ገዝታችሁ መሞከር ትችላላችሁ። እኔ ግን መመክራችሁ መጀመሪያ ላይ ከዩቲዩብ ብትወስዱ ነው ብዬ ነው የማስበው። ከዩቲዩብ ነው እኔም የተማርኩት። ቪዲዮ ኤዲቲንግ ለማንም ኮርስ ከፍዬ አልተማርኩም ማለት ነው። አምስተኛና የመጨረሻ በዚህ ቪዲዮ የምነግራችሁ ኮንሲስተንት ሆኑ። ኮንሲስተንሲ አብዛኛው ሲል ሰምታችሁ ይጠላል። ሞቲቬሽን፣ ኮንሲስተንሲ እንዲሁም ሰልፍ ዲሲፕሊን አንድ ላይ የሚነሱ ቃላቶች ናቸው። ግን ኮንሲስተንሲ የሚለየው ነገር ምንድን ነው ካላችሁኝ ኮንሲስተንሲ ትንሽ ያረጋችሁ በመወጣችሁ ቁጥር መጨረሻ ላይ ስታዩት ብዙ እንደተራመዳችሁ ብዙ እንዳረጋችሁ ይገባችኋል። ኮንሲስተንሲ በጣም ወሳኝ ነው የምንለው ራሳችሁን ትሸውዱበታላችሁ በኮንሲስተንሲ። ዛሬ ትንሽ ነው ያረኩት፣ ዛሬም ትንሽ ነው ያረኩት፣ ነገም ትንሽ እያላችሁ መጨረሻ ላይ ሲጠራቀም ግን ትልቅ ነው የሚሆነው። እንዴት ነው ካላችሁ መጀመሪያ ለምሳሌ ቪዲዮ ኤዲቲንግ ጀመራችሁ እንበል። መጀመሪያ አንድ ቪዲዮ ጀመራችሁ፣ ከዛ አንድ ቪዲዮ ኤዲት አረጋችሁ፣ ከዛ ነገም ትንሽ የ10 ሰከንድ ቪዲዮ ወይ የ20 ሰከንድ ቪዲዮ ከነገ ወዲያ የ25 ከዛ 25 መጨረሻ ላይ ቀስ ብላችሁ እየሄዳችሁ 1 ደቂቃ ቀስ ብላችሁ እየሄዳችሁ ብቻ በየቀኑ አንድ ቀን ፕራክቲስ እያረጋችሁ ቀጣይ አመት ስታዩት ራሳችሁን ትደነቃላችሁ። እንደዚህ ነበርኩ እንዴ ምናምን ትላላችሁ። አዎ ይሄ ቪዲዮ ስታዩ አይ ውሸት ሊመስላችሁ ይችላል። ነገር ግን እውነት ነው። መጨረሻ ላይ ስታዩት ተጠራቅሞ ስታዩት ምን አለ ባልጀምር ኖሮ ምን ነበር መሆነው፣ የት ነበርኩ አሁን ልትሉ ትችላላችሁ። በማታስቡት ዳይሬክሽን ነው የህይወታችሁን የሚቀይረው ዳይሬክሽን አታዩትም ማለት። እግዚአብሔር ብቻ ነው የሚያይላችሁ። እናንተ የምትሄዱበት ዳይሬክሽን እሱ ብቻ ነው የሚያይላችሁ። ስለዚህ እናንተ በየቀኑ ኮንሲስተንሲ ሆናችሁ ቲክቶክ ላይ መልቀቅም ሊሆን ይችላል፣ የፈለጋ ቲሸርት ዲዛይን መርጣችሁ ሊሆን ይችላል፣ አላቅም። እናንተ የመረጣችሁትን ነገር በየቀኑ
በየቀኑ ቢያንስ 30 ደቂቃ ስጡት። ቢያንስ ማለት ነው። መጨረሻ ላይ ሲጠራቀም ብዙ ይሆናል። እመኑኝ 365 ቀን የአንድ አመት ለራሳችሁ ቻሌንጅ ግቡ። ከፈለጋችሁ ወይ የወር ወይ የሳምንት ወይ የቀን የፈለጋችሁት ብቻ ቻሌንጅ ጀምሩ። ከዛ ራሳችሁን ስትለውጡ ታያላችሁ። ሰልፍ ዲቨሎፕመንት የሚለውን ቪዲዮ ምናምን ላታዩ ትችላላችሁ። ይህን ቪዲዮ ከዚህ በኋላ ይህን ቻናልም ላታዩ ትችላላችሁ። ነገር ግን ኮንሲስተንሲ ሆናችሁ እስከ መጨረሻ ከቀጠላችሁ አሁን ካላችሁበት ቢያንስ 4 እርምጃ ልትሄዱ ትችላላችሁ ማለት ነው። እንደዚህ አይነት ቪዲዮ የሚመቻችሁ ከሆነ ይህን አካውንት ፎሎ ወይም ደግሞ ሰብስክራይብ ማድረግ እንዳረሱ። እንደዚህ አይነት ኮንተንቶችን ቲክቶክ ላይ እንዲሁም ደግሞ ፌስቡክ ላይ እንዲሁም ኢንስታግራም ላይ የሁሉም አብዛኛው ሶሻል ሚዲያ ላይ እንለቃለን። ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ቻው